ትንሿ ባክ ደብሮኛል። ምን ነው ዛሬ ሳሚ ልደት አይደለ? አልሞላልሽ አለኝ እኮ። እሱ ያሳስብሻል እንዴ? ፊላ ኬት ልታመጣ ቻልክ? ሀብልህን ሸጠኸው ባልሆነ። ኧረ አርሶ ዝም ብለሽ ሂጂ። እኔም ስጠብስ ተፈተፍት ይልኛልሽ። ወይኔ በጣም ነው የማመሰግነው። የት ነበርሽ? የት? ከቤት ወደ አንተ። ከፊሊሞን ጋር አላየሁሽም? እና ጎረቤቴ እኮ ነው እኮ። ምን እየሰራችሁ? አይደለም እኮ። ልትዋሽኝ እንዳትሞክሪ። ሲጀመር እኔ ነኝ ጥፋተኛ። አብረን በልተን አብረን አድረን አደግን ስትኛ ለመጠርጠር። እሱ እኮ የልጅነት ነው። አሁን ደግሞ አድገናል፣ ማገናዘብ እንችላለን። ለዛ ነው እኔን ቀጥረሽኝ መንደር ለመንደር ስታሻሽ የነበረው። ትሰማኛለህ? ለአንተ ስጦታ መግዣ እንኳን ገንዘብ አጥቼ ሀብሉን ሸጦ ነው ገንዘብ የሰጠኝ። ደስ ስላለኝ ነው ደግሞ ያቆፍኩት። ይቅርታ። ልቀቀኝ ወደዛ። በቃ እሺ፣ ቀናለሁ። ደግሞ አይደለም ሲነኩሽ ሲያዩሽ ራሱ ደስ አይለኝም። ስሜታዊ ሆኜ ደግሞ ስለተናገርኩሽ በእናትሽ ይቅርታ። አጨክንብኝም ብለህ ነው? እኔ እወድሻለሁ። እኔም እወድሃለሁ። መታሽኝ። ይቅርታ። ጓደኞችሽ መጡ እኮ። ምሳው አብረናቸው እንበላለን። አይደል? ምን ሆናችሁ ነው? ተጣልታችኋል እንዴ? ቀን ሲጥልህ ሁሉም ሰው አብሮ ይጥልሃል፣ ይሸሻሃል። ምን ማለት ነው? አንቺው ችግራቸው ጊዜ አልነበርሽ እንዴ? ማድረግን ስታስለምድ ግዴታ ይደረግብህና ያስለመድከውን ነገር ያሳጣ ቀን ፊት ትነሳለህ። ታያችሁ፣ ሁሉም ነገር ያልፋል። ጊዜ በሄደ ቁጥር ደግሞ ወዳጆቻችንን እንለይበታለን። እኛ ደግሞ ያሳስበን። ምንድነው ገሊላ? ነይ አየሽ አይደል ጉድሽ? አየሻቸው? መቼስ ከየት እንደወጡ መገመት አይከብድሽ። ምን ሆነሽ ነው ሳምንት ሙሉ ስልክ አጥፍተሽ የጠፋሽው? አሞኝ። ያመመሽ ግን አትመስይም። የሆነ ሌላ ያስቀምጥሽው ወንድ ያለ ነው የሚመስለው። አይደል? እኔ እንጃ፣ አንቺ ሬዲ ነሽ መሰለኝ። ሰው መለየት አለብን። እሺ ነው እንደሚባለው። ቀድሞ ሄደን ሰው እኮ ቅርብ ትለውም አታስቀረውም። ምን ማለት ነው? ደህና ሁን። ነፍሴን ልቤን ይዤ ላንቺ ነብረካረ